ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እንደሚታወቀው ዛሬ ስለ ዲጂታል ኮይኖች ውስጥ ስለ ቢትኮይን፣ ስለ ስቴብል ኮይን እና ስለ አልት ኮይን ዲፈረንስ እና ተመሳሳይነታቸውን እንደሚከተለው አቀርብላችኋለሁ። ከዚህ በኋላ ይሄንን ሁሉንም ትለያላችሁ ማለት ነው። እነዚህ ዲጂታል ኮይኖች ቢሆን ግን በክሪፕቶ ካረንሲ ውስጥ ናቸው። ቮለታይል በጣም ቮለታይል ናቸው። ይሄ ምንድነው? ቮለታይል ቢሆኑም በኤርኒንግ ኦፖርቹኒቲያቸው በጣም ትልቅ ነው ማለት ነው። ግን ኢት ላክስ ሴኩሪቲ ኦፍ ሌጋል ቴንደርስ ነው። ግን ምንድነው በህጋዊ ወይም ደግሞ በመንግስት የታወቀ ሳይታወቅ ወይም ደግሞ ሌጋል ቴንደር ላይ አይውቅና የለውም። ግን በዲጂታል ነው የሚንቀሳቀሰው ማለት ነው። ሌላ ደግሞ ፕራይስ ፍላክቹዌሽን ሜክ ክሪፕቶ አንሱቴብል ፎር ዴይ ቱ ዴይ ፔመንት ነው። ሌላኛው ደግሞ ምንድነው? በጣም ፍላክቹዌት ነው የሚያደርጉት። ማርኬቱ በጣም ነው የሚዋዥቀው፣ አንዴ ወደ ላይ አንዴ ወደ ታች የሚወጣ። ስለዚህ ይሄኛው ደግሞ ለዴይ ቱ ዴይ ፔመንት ለግብይት አይመችም ማለት ነው። ስለዚህ እነዚህ ኒው ቶከኖች የምንላቸው እንዲፈጠሩ ተደርጓል ማለት ነው። ከነዚህ ውስጥ ደግሞ ስቴብል ኮይን የምንለው ተፈጥሯል ማለት ነው። ከቢትኮይን፣ ስቴብል ኮይን፣ አልት ኮይን። አሁን ደግሞ ስለ ስቴብል ኮይን ስናይ ስቴብል ኮይን እነዚህም ስቴብል ኮይኖች ክሪፕቶ ካረንሲ ናቸው። የነሱ ቫሊዩ ግን ምንድነው? ትራዲሽናል አሴት ናቸው ማለት ነው። እንደ ፊያት ካረንሲ የምንለው እንደ ለምሳሌ እንደ ዩኤስዲ፣ ግሬት ብሪቴን ፓውንድ፣ ዩሮ እና እንደ ኢቲቪ የምንላቸው እነዚህ ፊያት ካረንሲ ናቸው። ሁለተኛ ደግሞ እንደ ኮሞዲቲም ሊያገለግሉ ይችላሉ። ኦይል፣ እንደ ጎልድ፣ ሲልቨር እነዚህም ስቴብል ኮይን ተብሎ ነው የሚጠሩት ማለት ነው። ስቴብል ኮይን ትራክ ዘ ቫሊዩ አሴት ነው የሚያደርጉት። ቫሊዩን የአሴቱን ቫሊዩ ትራክ እያደረጉ ነው የሚሄዱት ማለት ነው። ስለዚህ እነዚህ ሬዚስት ያደርጋሉ ማለት ነው። ሬዚስት ያደርጋሉ። ምን ነው ሬዚስት የሚያደርጉት? አንፕሬዲክተብል ፕራይስ ቼንጅን ምን ያደርጋሉ? በክሪፕቶ ማርኬት ውስጥ ያልተጠበቀ የፕራይስ ዋጋ ቼንጅ ክሪፕቶ ማርኬት ላይ ሬዚስት እንዲያደርጉ ያደርጋል ማለት ነው። ሌላ ደግሞ እነዚህ ስቴብል ኮይኖች ስታቢሊቲ አላው ዜም ቱ ቢ ዩዝድ ቢዮንድ ትሬዲንግ ኤንድ ኢንቨስቲንግ። እነዚህ በብዛት የሚጠቀሙት ምንድነው? ስቴብል ስለሆኑ በኢንቨስት እና በትሬዲንግ ነው ብዙ ጊዜ የምንጠቀመው ማለት ነው። አስ ኤ ቶከን ሆልደር ዩ ካን ሴቭ ቦዝ መኒ ኤንድ ታይም። ግን እናንተ ቶከኖችን ሴቭ የምታደርጉ ከሆነ ወይም ደግሞ ሆልድ የምታደርጉ ከሆነ ሁለት ነገሮችን ነው ሴቭ ማድረግ የምትችሉት። አንደኛው ታይም ነው፣ ሁለተኛው ደግሞ ገንዘባችሁን ሴቭ ማድረግ ትችላላችሁ ማለት ነው። እነዚህ ደግሞ አሁንም እነዚህ ስቴብል ኮይኖች የምንላቸው ስፔር ወይም ደግሞ ማዳን ዩ ፍሮም ዌስቲንግ ዩር መኒ ነው የሚሉት። ኦን ኤግዛፖርቲንግ ፌስ ዌን አላይን ዋን ፊያት ካረንሲ ኢንቱ አናዘር ካረንሲ ነው። ድሮ አንድ ሰው ምንድነው የሚያደርገው? ዌስቲንግ መኒ ዌስት ያደርጋል አንድን ካረንሲ በአንድን ካረንሲ ኤክስቼንጅ ለማድረግ ማለት ነው። ይሄ ደግሞ ይሄንን ያድነናል ማለት ነው። ስቴብል ኮይኖች እዚህ ላይ የምንለው ሴቭ ዩር ታይም ነው። እንዴት ነው ሴቭ የሚያደርጉት? ድሮ አንድ ሰው ቦርደር ካቋረጠ በኋላ ነው ካረንሲ ቱ ካረንሲ ወይም ደግሞ ፊያት ካረንሲን ኤክስቼንጅ ማድረግ የሚችለው። ግን አሁን ባለበት ቦታ ቁጭ ብሎ ካረንሲዎቹን ሊለዋውጥ ይችላል ማለት ነው። ስለዚህ ለምንድን ነው ስቴብል ኮይኖችን ብንጠቀመው ብለን ብንጠይቅ ራሳችን አንደኛ ዩዝድ ፎር ኤቭሪዴይ ፔመንት ነው ዲዩ ቱ ዜር ስታቢሊቲ ዩዝድ ፎር ኤቭሪዴይ ፔመንት ነው። ሁለተኛ ደግሞ ብሎክቼን ባክድ ቴክኖሎጂ ዩዝድ ሜክ ዜም ፕሪቲ ሴኩር ነው። ግን እነሱ የሚጠቀሙ ሴኩሪነት የሚጠቀሙ ብሎክቼን ቴክኖሎጂዎች በጣም ሴኩርድ ናቸው። ስለዚህ ደብል ስፔንዲንግ ትራንዛክሽን ኢምፖሲብል ነው ማለት ነው። እዚህ ጋር አንዴ ደብል ስፔንዲንግ ትራንዛክሽን አይቻልም ማለት ነው። ስለዚህ they also help protect your
ፖርትፎሊዮ አጌንስት ፕራይስ ፍላክቹዌሽን ነው። ግን ፕራይሱን ፍላክቹዌሽን ቢያደርጉ በማርኬት ውስጥ እነዚህ ስቴብል ኮይኖች ገንዘባቸውን ፖርትፎሊዮቸውን እንዲጠብቁ ይረዳቸዋል ማለት ነው። እነዚህ ስቴብል ኮይን የምንላቸው ደግሞ እነማን ናቸው? ቴዘር ወይም ደግሞ ዩኤስዲቲ የምንላቸው፣ ባይናንስ ስቴብል ኮይን የምንላቸው ቢዩኤስዲቲ፣ ጂሚኒ ስቴብል ኮይን የምንላቸው ጂዩኤስዲ፣ ኮይንቤስ ስቴብል ኮይን የምንላቸው ዩኤስዲሲ የምንላቸው፣ ፓክስ ጎልድ ፒኤክስጂ የምንላቸው እና ብዙ እነዚህ ኤቲሲ እነዚህ የምንላቸው ስቴብል ኮይኖች ብለን የምንጠራቸው ናቸው ማለት ነው። ሌላኛው ደግሞ ቢትኮይን ነው። ቢትኮይን እነዚህ ደግሞ ክሪፕቶ ካረንሲ እንደ ፓብሊክ አቬላብል ብሎክቼን ነው። ክሪፕቶ ካረንሲ ነው ግን ፓብሊክም አቬላብል ብሎክቼን ነው። ኔትወርክ ዲዛይን ቱ ፋሲሊቴት ፔመንት ዊዛውት ሰርድ ፓርቲ። ይሄን የብሎክቼን ኔትወርኩ ምንድነው? ዲዛይን የተደረገበት ፔመንቱን እኛ ማፈጸም እንችላለን፣ የሰርድ ፓርቲ ጣልቃ ሳይገባብ ማለት ነው። ሜድ ዊዝ ኤ ፊክስድ ሰፕላይ። ቢትኮይን ሜድ ዊዝ ፊክስድ ሰፕላይ 21 ቢሊየን ቢትኮይን ብቻ ነው አሁን ያለው። እነዚህ ፊክስድ ናቸው። 21 ቢሊየን ቢትኮይን ብቻ ነው የተፈጠረው ማለት ነው። እነዚህም በአራት አመት ውስጥ ሀልፍ እየተደረገ ያልቃል ማለት ነው። ይሄ ደግሞ ክሬቲድ በ2009 በሳቶሺ ናካታሞ በሚለው ሰውዬ ነው። ሰውዬውን ባታወቅ በዚህ ሰውዬ ነው የተፈጠረው በ2009 ማለት ነው። ዘ ቢትኮይን ኔትወርክ ኢዝ ኦፕን ሌጀር ነው። ይሄ ደግሞ ኦፕን ሌጀር ነው ዛት ሪከርድ ኦል ቢትኮይን ክሪፕቶ ካረንሲ ትራንዛክሽን ነው። ይህ ብሉት ኤክስቼንጅ ምንድነው? ኦፕን ሌጀር ስለሆነ ሁሉንም ሌጀሮችን ትራንዛክሽኖችን የቢትኮይንም ሆነ የክሪፕቶ ካረንሲ ሁሉንም ይመዘግባል ማለት ነው። ይሄ ደግሞ ራን ኦፍ ቫሪያስ ኔትወርክ ቤዝድ ኦን በተለያዩ ኮምፒውተሮች ነው። ቫሪያስ ኮምፒውተሮች ናቸው ራን የሚደረጉት በኔትወርክ ማለት ነው። ግን ደግሞ እነዚህን ብሎክቼኖችን አፕዴት ለማድረግ ሌጀሩን ምን ማድረግ አለብን? ሌጀሩን በቢትኮይን ላይ ይተማመናል። ይሄ ደግሞ ኮንሰንሰስ ኦፖርቹኒቲ ናውን አስ ፕሩፍ ኦፍ ዘ ወርክ የሚለውን ነው የሚጠቀመው ማለት ነው። ፕሩፍ ኦፍ ዘ ወርክ የምንለው ምንድነው? ይህንን ብሎክቼን አፕዴት ስናደርግ ሌጀር ኦፍ ቢትኮይኑ ሪላይስ ኦን ኮንሰንሰስ ኦፖርቹኒቲ ናውን አስ ፖርትፎሊዮ ኦፍ ወርክ ነው የሚጠቀመው ማለት ነው። ቱ አድ ኒው ብሎክቼን ብሎክ ቱ ቼን ዩዘር ኮምፒት ቱ ሶልቭ ኮምፒቲሽናል ፓዝል። እነዚህ ደግሞ ምንድነው? አንድን ብሎክ ወደ ቼኑ ለመጨመር ከተፈለገ ተጠቃሚዎች ይሄንን ኮምፒት ያደርጉና ይሄንን ፐዝል ያልፉታል። ከዛን ደግሞ ቫሊዴቲንግ ያደርጉታል፣ ኮንፊርሚንግ ያረጋግጣሉ፣ እንደዛ ደግሞ ኮንሶሊዴቲንግ ያደርጋሉ ማለት ነው። ዜን ሌተስት ትራንዛክሽን ይፈጥራሉ ማለት ነው። እነዚህ ውስጥ ይሄንን ቶሎ ብሎ ይሄንን አድ ያደረገ ብሎክ ወደ ቼን ፈርስት ማይነሩ ምን ያደርጋል? ሶልቭ ዘ ፐዝል ኤንድ አዝ ሌተስት ብሎክ ነው የሚያደርገው ፈርስት ማይነሩ ማለት ነው ዘ ቼን። ከዛ ምን ያደርጋል ይሄ ሰውዬ? ይሄ ፈርስት ማይነሩ ሪሲቭ ኤ ፕሪዲተርማይንድ ቢትኮይን ነው የሚያደርገው ማለት ነው። ይሄ ምንድነው? ዚስ ናውን አዝ ማይኒንግ ቢቲሲ ያደርጋል ማለት ነው። ቶሎ ብሎ በፈጣኝነት ይሄንን አድ ካደረገ ብሎክ ወደ ቼን ማይኒንግ ቢቲሲ የምንለውን ሪሲቭ ያደርጋል ማለት ነው። ፎር ዘ ኢኮኖሚክ ኢንሴንቲቭ ኦፍ ዘ ቢትኮይን ሪዋርዱ ማይነሮች ይሄንን ደግሞ ዊሊንግ ቱ ኤክስፓንድ ኢነርጂ ኮምፒውቴሽናል ፓወር ኮምፒውተሮችን ይጠቀማል፣ ታይም ይጠቀማል፣ ኢነርጂ በጣም ደግሞ ኢነርጂ ላይ በጣም ሰዓትን ይፈልጋል ማለት ነው። ይሄንን ለማፈጸም ማለት ነው። ኮንሰንስ ኤንድ ፕሪዘርቭ ዘ ፊደሊቲ ኦፍ ቢትኮይን ሌጀር ነው። ዚስ ኪፕ ዘ ዲሴንትራላይዝድ ኤንድ ትረስትለስ ያደርጋል። ይሄ ምንድነው የሚያደርገው? ዲሴንትራላይዝ ማዕከላዊ እንዳለና በጣም ታማኝነት እንደሆነ ያደርገዋል ማለት ነው። ቢትኮይንን አስሜይ ከሜይ 2020 እንደ ፈረንጆች አቆጣጠር ቢቲሲ አንድ ማይነር ካደረገ ምንድን 6.25 ቢቲሲ ፐር ብሎክ ይወስዳል ማለት ነው። አንድ ሰው አንድን ብሎክ ወደ ቼን አድ ካደረገ ያ ማይነር 6.25 ቢትኮይን ይሰጠዋል ማለት ነው እንደ ሪዋርድ። ይሄ ደግሞ በጣም ትልቅ ብር ነው። ወደ እኛ ስንመዝረው ወደ 600
ሺህ ምናምን ወደ 700 ሺህ ምናምን ብር ነው መጣው። ይሄ ደግሞ በጣም ትልቅ ብር ነው። ግን ይሄ እዚህ ላይ ደግሞ how can people who are not minors get ግን ማይነርስ የሆኑ ሰዎች ግን ደግሞ ይሄንን እንዴት አድርጎ ቢትኮይንን ያገኛል ብለን ስናይ ግን ሲምፕሊ ምን ያደርጋሉ? ይሄንን ቢትኮይን መግዛት ይችላሉ ማለት ነው። ገዝቶም ትሬድ ማድረግ ይችላሉ፣ ሆልድ ማድረግ ይችላሉ ማለት ነው። ስለዚህ እነዚህ ሁለቱን ካየን በኋላ ሶስተኛ ላይ የምናየው ስለ አልት ኮይን ነው። ወይም ደግሞ አልት ኮይን የምንላቸው አልተርኔቲቭ ኮይን የምንላቸው አር ክሪፕቶ ካረንሲ አዘርዛን ቢትኮይን ያልሆነ ሁሉም ክሪፕቶ ካረንሲ ምንድነው የምንላቸው? አልት ኮይን ነው የምንላቸው ማለት ነው። they are designed to be volatility and used for speculation ነው። በጣም ተለዋዋጭ ነው፣ ፈጣኝ ነው። እነዛውን ደግሞ የምንጠቀመው በግምት መተንበይ ነው። እንገምታለን፣ እንተነበያለን ወይም ደግሞ ኢንቨስት እናደርጋለን። ኢንቨስት ካደረግን በኋላ ደግሞ ስፔሻላይዝ ፐርፐስን ልንጠቀመው እንችላለን። ላይክ ፔመንት ልንጠቀም እንችላለን። ዩቲሊቲ ቶከን ላይ መጠቀም እንችላለን። እነዚህ አልት ኮይን የምንላቸው ለምሳሌ እንደ ኢቴሪየም፣ እንደ ሪፕል ወይም ደግሞ ኤክስአርፒ የምንላቸው ሶላና ወይም ደግሞ ኤስኦኤል የምንላቸው እነዚህ አልት ኮይን ስር የሚመደቡ ናቸው ማለት ነው። ስፔሻሊ ዲዛይን የተደረጉ ናቸው እነዚህ ማለት ነው። እንግዲህ ተመልካቾቼ የዛሬው ፕሮግራም ይህን ይመስላል። ቀጣይ ደግሞ ስለ ተለያዩ ስለ ክሪፕቶ ከረንሲ ይዤላችሁ እመጣለሁ። ሰላም።